ሰላም እንዴት ናችሁ የፈላናችሁ ተከታታዮች አለን እግዚአብሔር ይመስገን ዛሬ ደግሞ በሌላ ቪዲዮ ወቅትን ወይም ደግሞ ጊዜውን በተመለከተ አንዳንድ ነገሮች ላካፍላችሁ ወድጄ ይህም በአውሮፓውያንና በምዕራባውያን አካባቢ ያሁን ያለንበት ወቅት ሲዝን ዊንተር በመባል ይታወቃል የክረምት ወቅት ማለት ነው እንደ ሀገራችን አጠራር በመባል ይታወቃል ስለዛ አንዳንድ ነገሮች ላካፍላችሁ ወደድኩኝ በአውሮፓውያን ዊንተር በስኖው በበረዶ በአነስተኛ ዝናብ እንዲሁም በቅዝቃዜው ይታወቃል ታዲያ በዚህ ሰዓት የተፈጥሮ ልምላሜን የተላበሰው የአውሮፓውያን ምድር ይህንን የምታዩት ይመስላል አረንጓዴነቱን አጥቶ ወደዚህ ይቀየራል ይህ የዛፎች ቀለማት በተለያየ ህብረ ቀለማት ያሸበርቃል ዊንተሩ ከነዚህም ውስጥ የከለር አይነቶች አንዱ ወደ ቢጫነት ይቀየራል ወደ ቀይነት ወደ ብርቱካናማነት እንደዛ ያለ ይቀየራል ከዛም በኋላ ቅጠላቸው በዛፎቹ ላይ ያሉት ቅጠሎች እንዲህ እንደምታዩት በመሬቱ ላይ ይረግፋል ይህንንም ዛፎቹ ጠቅላላ እንዳለ አራግፈው ይጨርሳሉ ከላያቸው ላይ የሚገርማችሁ ነገር ይህንን የሚያራግፉ ዛፎች አሉ እንደገና ደግሞ አመቱን ሙሉ ግሪን ሆነው የሚቆዩ ዛፎች አሉ ልዩነቱ እዚህ ጋር ነው የዛፎቹ አይነት እንደገና እነዚህ ቅጠላቸውን ያራገፉ ዛፎች ደግሞ በመቀጠል ሌላ አይነት ፍላወር ያበቅላሉ በጣም ተፈጥሮ ይገርማል እና በእንደዚህ አይነት ሁኔታ ይልና ዊንተሩ ያልቃል እስቲ ምን እንደሚመስል የዊንተሩን ልምላሜ የዊንተሩን የዛፎችን እንቅስቃሴና በአጠቃላይ ወቅቱን ያማከለ ካሜራዬ አግኝቶ ለእናንተ ጀባ ብሏችኋል አብረን እስቲ እንከተለው ይሄ ሁሉ የምታዩት ቅጠል ይረግፋል ያው ዊንተር ታይም ነው አሁን በጣም ኃይለኛ ንፋስ ነው ያለው ቅጠል ያረግፋል ይደርቃል ቅዝቃዜው አለ ይሄ ሁሉ የምታዩት ዛፍ አሁን እንደዚህ በአጠቃላይ ውበቱ ይጠፋል እና ያው እዚህ ጋር አሁን ለምሳሌ ይሄን የምታዩት ያው እየረገፈ አልቆ ይሄንን ነው የሚመስለው ይሄም እንደዚሁ ምሳሌ እቺኛዋን ዛፍ ይዋት ረግፋ አልቃለች ያው እየረገፈ ያልቃል እንግዲህ ዊንተሩ ይሄንን ይመስላል ከዛ ቅዝቃዜም አለ አሁን እንደዚህ ፀሐይ ሆኖ በጣም ኃይለኛ ቅዝቃዜ ነው ያለው ይሄ ቢጫ የሆነው ቅጠል ሁሉ እንዳለ በአጠቃላይ የሚረግፍ ነው በአጠቃላይ የምታዩት ጫካ በዚህ ጋር እና የዛፎቹ ከለሮች ደግሞ ይገርማቸዋል ግማሹ ቢጫ ግማሹ ቀይ ግማሹ ግሪን ነው ሳይረግፍም ደግሞ በቃ ሳያልቅም ጊዜው ሳያልቅም እንደዚሁ የሚሆንም ደግሞ ግሪን እንደሆነ የሚቆዩም የዛፍ አይነቶች አሉ ብዙ አይነት የዛፍ አይነቶች ነው ያሉት በጥቅሉ የዊንተር ጊዜ ይሄን ይመስላል ያው አሁን ከተወሰነ ጊዜ በኋላ እንደዚሁ ስኖው ይመጣል ስኖ ሰዓቱንም እንደዚሁ አብረን እናያለን ይሄን ይመስላል እንግዲህ በጣም ለቪው በጣም የሚያምር ነው አሁን በዚህ ሰዓት ያለው የዛፉ ሁኔታ ቀለማቱ ምናምኑ ስታዩት ከሰማዩ ጥርት ከማለት ጋር ተያይዞ በጣም አሪፍ ነው እሺ ማንኛውም እናያለን ደግሞ ሌሎች ቪዲዮዎችን
በዊንተር ውስጥ የዚህኛው ዛፍ አይነት ብቻ የማይረግፍ እንደነበረ ልምላሜውን ጠብቆ የሚቆይ የዛፍ አይነት ነው ይሄኛው። ጽድ ነው፣ በእኛ ሀገር አጠራር ጽድ ነው የምንለው፣ ወይም ደግሞ በእንግሊዘኛው ምንድነው እሱ የዛፍ ሳይንቲፊክ ኔም አለው። ሳይንቲፊክ ኔም ረሳሁት፣ ለማስታወስ ሞክራለሁ። ይህን ይመስላል። እነዚህ የምታያቸው በአጠቃላይ ይሄ አሁን ወደ ቀይነት የተቀየረው እያለ እየደረቀ ይረግፋል። እነዚህ አሁን ቢጫነት የተቀየሩት እንደዚህ እያሉ ይረግፋሉ። መጨረሻቸው እንደዚህ ደረቅ ዛፍ ሆኖ ይቀራሉ ማለት ነው። ታዲያ ዊንተሩ እንዲህ እያለ የዛፎቹን ልምላሜ በማድረቅ አካባቢውን ሁሉ ልምላሜያቸውን በማጥፋት ቅጠላቸውን በማርገፍ በእያንዳንዳችን የመኖሪያ ግቢና አካባቢ የሥራ ድርሻ ይተውልናል። ይህም የሥራ ድርሻችንን በየግቢያችን ውስጥ እንዴት እንደምንከውን ያሳያችሁ ወደድኩኝ። በዚህ በሚቀጥለው ቪዲዮ ሌሎች እህቶቼ፣ ሌሎች ወንድሞች በእንደዚህ አይነት ጉዳይ የዊንተርን በተመለከተ ቪዲዮ ሊያሳያችሁ ይችላሉ። ነገር ግን እኔ ደግሞ ለየትና ሰፋ ባለመልኩ ከነ ማብራሪያው ዘገባው ለእናንተ በዚህ አይነት መልኩ ይዤላችሁ ቀርብ ያለው። እስቲ ደግሞ በእኔ በጓሮዬ ውስጥ ያለውን ቅጠል እንዴት እንደማጸዳ ተከተሉኝ፣ አብረን እንየው። የዊንተር ሲገባ የዛፎች ልምላሜ በዚህ አይነት መልኩ ይቀየራል። በዚህ አይነት መልኩ ከተቀየረ በኋላ ያው እንዳለ መሬት ላይ ግራውንዱ ላይ ቅጠሉ በእንደዚህ አይነት መልኩ ይረግፋል። ሳሮቹን ከቨር ያደርጋቸዋል። ከዛ በኋላም ይሄንን በብሎው ማድረጊያ ማሽን አለችን፣ አሁን አሳያችኋለሁ። በሷ ብሎው እያደረኩኝ ጓሮዎችንን እያጸዳዳን እናደርጋለን። ያው ድምጽ በሞተር የምትሰሙት ይሄ ብሎው ማድረጊያ ማሽን ነው። በዚህ እንዴት እንደማጠጋ አሳያችኋለሁ። ድምፁ ሊረብሻችሁ ይችላል።
እንግዲህ ከላይ የተከታተላችሁት ቪዲዮ ይህንን ይመስላል። እኛም በግቢያችን ውስጥ የረገፈውን ቅጠል እንዲህ በማጽዳት አካባቢያችንንም እንዲሁ በማሳመር ቅጠሎቹን አጽድተን አካባቢውን ጽድት አድርገን ለመጪው የዊንተር ስኖ መሬቱን ወይም ደግሞ ግራውንዱን ሬዲ እናደርጋለን። በስተመጨረሻም ያው ቅጠላቸውን አራግፈው ዛፎቹ ይህንን የምታዩትን አይነት ጭራሮ ዛፍ ይመስላሉ፣ ግን ደረቅ አይደለም። ከወራቶች በኋላ እንደገና መልሰው ልምላሜያቸውን ይጎናጸፉና የአካባቢው ድምቀት ይሆናሉ። ስለዚህ ይህን ቪዲዮ በአማረ ሁኔታ ስለተከታተላችሁና ስላዳመጣችሁኝ ከልብ እያመሰገንኩኝ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ እያልኩኝ የምሰናበታችሁ የእናንተው ፈላና ቲዩብ ነው። መልካም ጊዜ ይሁንላችሁ።